ኤክስ የነበራትን ሴት አትጥበሱ። ኤክስ የነበራትን ሴት መጥበስና ሪሌሽንሺፕ ውስጥ መግባት ራስን ከመግደል ወይም ደግሞ ሱሳይድ ከማድረግ እኩል ቫልዩ ያለው ነገር ነው። ሴት ልጅ የመጀመሪያዋን ሳልገባ ከምቀርብ ሞታ ተረሰው ሞታ ከማልገባ በየኔ ገቡት ሲጀመር ዛሬ ራሱ ይሄው ነው የመጀመሪያ 10 እየደወለች ዲቫ ባላግብቼ ልጆች ወልጄ አረሳሁ። እነዛ ያሳለፍናቸው የፍቅር የመስዋዕትነት የደስታ ጊዜያት ሁል ጊዜ ከፊቴ እየተሰነቀሩ ኢቭን ትልቁ ልጅን ባየሁት ቁጥር ያንተን ምስል በልጅ ውስጥ እያየው በፍቅር ምርኮኛነት ተሰቃየው ተጎዳው ትለኛለች። ለባልየው በጣም ነው ማዝነው እንዲህ ስትለኝ ደውላ ተወደነው እንጂ ወደንም አልነበር ቀን ሰቶ ቀን ሲሽር ተገኘው ካንቺ ስር በማንስ ይባላል በማንስ ይነገር በምንስ ይደናል ልቤ ነካው ነገር እንደው ማን ምን ያመጣል? እኔ እኮ እናንተና ክብሬ ይሁን ብዬ እንጂ ቤታዬ ለአንድ ቀን ነው የመሸበብ ማደር ነው በለጃኒን ክብካቤ እንደዚህ ፍቅር በደንብ አደባባይ ላይ ሰጥ ያየ ነው አዶናይ ነው። እንደውም ዘርግፊው ካልሽኝ እመቤቴ ያየሁት እሱን ነው። እንደዚህ ታበ መስጠመን ከባከምና የሚያዩት እሱን ነው። እኔ ዘርግፊው ካልሽኝ ማን ምን ያመጣል? ያየሁትን ነው የምመሰክረው። በሌላ አላልኩኝም። ስለ ፍቅር ስለምን ሳይሆን አሁን ለምሳሌ እንትና ሲጫወት ይጮሃል ምናምን ይሳደባል ያ ነገር አለ። ይሄ እሱ ላይ ደግሞ አላየሁም። ማን ምን ያመጣል? ዘርግፊው ካልሽኝ ዝርግፍ እንዴ ዝርግፍ ማን ምን ያመጣል? ማን ምን ያመጣል? እንዴ ዝርግፍ የተሰባኝ ከዛ ነገር ያንዱ ደጋፊ ተደረጋል ያልፋል። በቃ ደግሞ ከለጎዳ ሌላ አጀንዳ ይመጣል። ሳልገባ ከምቀር ከማልገባ በየኔ ገቡት በሌላ ነገር አላልኩኝም፣ ግን በእንክብካቤ ነው ያልኩኝ። እኔ ዮኒ ማኛ ቤትም ትክክል እያሉ ነው፣ ጆከር ቤትም ትክክል እያሉ ነው፣ ጃኒ ቤትም ፖስት የምታረገውም ላይ ትክክል ነው። አዶናይ ልብህ መሰበው የኛም ስፍራት ነው። ያንተ ልብ ልባችን ነው እያሉ ነው። አዝኖ አይደለም አዝኖ እመቤቴ እንዴ ስቶሪ ደግሞ ስታረጉ ባፍት ላይ ተመችቶሽ ያሳዘነኝ አዶናይ የት ነህ? 5 ሚሊዮን እኮ ገብተሃል አዶናይ የት ነህ? የት ነህ? የት ነህ የሚል ሙዚቃ ከዛ እኔ ከእናንተ ጋር ሆይ ሆይ ብዬ ሲኦል ልገባ ከሲኦል ለመግባት ጥረት እያደረኩ ነው። የትኛውም አጀንዳ ላይ አልገባም። ስፔሻሊ ፍቅር ያለበት አጀንዳ ላይ ነው ያልገባው። አጀንዳ የምትጠቅመው ለና አሁን ስንቱ ዮኒ ቤት ሚውት አድርጋችሁ በሄርፎር እየሰማችሁ ስንቶቻችሁ እቃ አጥባችሁ ልብስ ተኩሳችሁ ግቢ አጥርታችሁ አሁን የሆነ ቦታ ላይ ጸጉራችሁን እየሰራችሁ ነው። ሽንት ቤት ቆማችሁ እንተዋወቃለን። ኢትዮጵያዊ አይሾ ስፒድ ለማፍጠር እሺ ዛሜ ሰላም ዘመነ እንዴት ነው? ሰላም ወጥቷለሁ። አንተስ እንዴት ነህ? እኔ ደህና ነኝ። ዘመነ ስማ አይሾ ስፒድን ታውቃለህ አይደለም? የነገሴ በለን አዎ አይሾ ስፒድ ታዋቂ ዩቲዩበር ስለሱ ዊን ትጠይቀኛል። ኢትዮጵያዊውን አይሾ ስፒድንስ ታውቀዋለህ? ወላሂ ሳልገባ ከምቀር ብገባ ይሻላል ብዬ ነው። ሳልገባ ከምቀር ብገባ ይሻላል። 3 ቀን ከማልገባ ብዬ ነው የገቡት። ኢትዮጵያ አይሾ ስፒድ ተዋውቁ ነው። አዎ አይሾ ስፒድ በኢትዮጵያ የነበረው በዛን ሰዓት ከእሱ ጋር የተገናኘው ዘኪ ጋር ተከተሉኝ ከቻላችሁ ነው። ዘኪ ጋር ተከተላችሁ ነው ጀማዓዎቼ ሁላችሁ። አይ ልጁ ይሄ ኢትዮጵያዊ አይሾ ስፒድ እንግሊዘኛ አይችልም እና ከዚህኛው አሜሪካዊ አይሾ ስፒድ ጋር ለመግባባት ምን ማድረግ አለበት? እስቲ መፍትሄ ላስት ላይቭ መች መሰለ አይ ቲንክ መግባቢያ ላይ ትንሽ ችግር ሊኖር ይችላል። ነገ ቅዳሜ እሁድ አይ ቲንክ ወይ እሁድ ወይ ሰኞ ምልክቶችን እና የሰውነት ቋንቋ ከዛሬ በኋላ ዛሬ ሳይሆን በቃ ከእሁድ የመጨረሻ ቀን ነው የምገባው። የምልክት ቋንቋ ስትል አሁን ለምሳሌ እሁድ የመጨረሻ ቀን ነው ላይቭ ላይ ስልክ ደወለልን። ከዛ ከአንድ ወር በኋላ ነው የምንገናኘው። ጋይስ እንግዲህ በቃ ያለው ነገር ይሄ ነው። የፊት መግለጫዎችን መጠቀም ይችላሉ።
ወይም ደግሞ ድምፅን ወደ ጽሁፍ የሚቀይሩ አፕሊኬሽኖችን መጠቀም ይችላሉ። ይህ ይረዳቸዋል። አፕሊኬሽኖችን መጠቀም ይችላሉ። እውነትህን ግን አሁን ለአይሾ ስፒድ ትራንስሌተር እንጠቀም ብሎ እንዴት ይንገሩ? ኢትዮጵያዊ ስፒድ ሌትስ ዩዝ ትራንስሌተር የሚለውን ቃል መድገም ይችላል። ወይም የስልክ አፕሊኬሽን ከፍቶ የትርጉም በዚህ መንገድ ሀሳቡን ሊያደርሰው ይችላል። አየህ፣ ኢትዮጵያዊ አይሾ ስፒድ መማር ያለብህ የእንግሊዝኛ ፍሬዝ ወይም ሳልገባ ከምቀርብ ገባ ይሻላል ብዬ ነው። እንደዚህ በለው በቃ ሲደውልልህ ሳልገባ ከምቀርብ ገባ ይሻላል። ለሶስት ቀን ከማልገባ ነው የገቡት። ከዛ በኋላ እሱ ትራንስሌተር ይክፈት። አባቴ አንተ አማርኛህን ለብለበው በቃ በአማርኛ። አማርኛውን በእርግጥ ትንሽ ያስቸግራል በለው። የታባ አይደል እንደ ዘመነ ዘኪ ጋር ተከተሉኝ ከቻላችሁ ነው። ዘኪ ጋር ተከተላችሁ ነው ጀማዎች ሁላችሁ ነው የሚለው ቃል በጣም ጠቃሚ ነው። ከዛ በኋላ የድምጽ መተርጎሚያ አፕሊኬሽን ተጠቅመው በቀላሉ መነጋገር ይችላሉ። ጥሩ ሀሳብ ነው። በዛውም ላስት ላይቭ ነች መሰለ ትራንስሌተሩ ወደ እንግሊዝኛ ሲተረጉም ያንን እየሰማ የተናገርከውን ነገ ቅዳሜ እሁድ ማለት እንደሆነ እሁድ አይ ቲንክ ወይ እሁድ ወይ ሰኞ በጊዜ ሄደት ራስን ማስተማር ከዛሬ በኋላ ገቢ ዛሬ ሳይሆን እስከዛው ፈታዊ አባት ያትቻ ከእሁድ የመጨረሻ ቀን ነው። እኔ ደግሞ እዛው የስፒድ የሚኖርበት ከተማ እሁድ የመጨረሻ ቀን ነው ላይቭ ላይ 10 ቤት አለፍ ከዛ ከአንድ ወር በኋላ ነው የምንገናኘው። ከፈለክ ላከኝ ከዛ ከአንድ ወር በኋላ ነው የምንገናኘው ጋይስ። እንግዲህ በቃ ያለው ነገር ይሄ ነው። ድመት መንኩሳ አመሏን አትረሳ ይባላል የሀገሬ ሰው ሲተርት እና አንዳንዴ የሆነ ሰው የሆነ ባህሪ ከያዘ አይለቅም፣ በቃ መቼም አይለቀውም፣ አይፈታውም ማለት ነው። እና እኔ አሁን ሌላ ነገር ለማለት አለ ሚዲያ ላይ ግን እናንተ ስንት ሰው ሞዴል ሮል ሞዴል ማድረግ ይፈልጋል። ልክ በቃ እናንተ በኢትዮጵያ ቲክቶከር የሆነ ደረጃ ላይ ደርሳችኋል፣ በቃ አይደል የሆነ ሌቭል ይዛችኋል። በቃ ወርዳችሁ እንደዚህ ባትርመጠመጡ ደስ ይላል ወይ ጥፉ፣ በቃ ከቲክቶክ ጥፉ። የምሬ ነው ብላችሁ አንድ ሰው የምር አሁን ከአዶናይ እኮ ብዙ ነገር መማር ትችላላችሁ። ዝም ወይ ደግሞ ነገሮችን በውስጥ ማካሄድ በቃ እንደዚህ ለማይመጥናችሁ ነገር ስፔሻሊ ጆን ዳንኤል እግዚአብሔርን ካንተ አልጠብቀው። በቃ ወርደድክ ወርደ እንደዚህ የሆነ ከሌ እንዲህ ብላኝ ከሌ እንደዚህ ሆኖ እንደዚህ ብላኝ ምናምን ራሱ እንደዚህ በቃ ላይቭ ላይ መፈትፈትም አልነበረብህም። በቃ ዝም ብለህ በውስጥ የራስን በውስጥ ጨርሱ ነገሮች ሁሉ ነገር ላይ ገበላ ላይ አይሰጣም። ጃኒ ግን ማለት ነው የራስ መንገድ የሚለውን ፊልም አስታወሽኝ። የሆነ በጣም እንክብካቤና የሆነ ነገር ሲበዛባችሁ የሆነ ነገር የሚሆን ነገር ስፔሻሊ ሁላችንም ለማለት አይደለም፣ በቃ የተወሰኑ አሉ እንደዚህ አይነት ባህሪ ያላቸው ሴቶች እንደ ጃኒ እንደዚህ አይነት እንትን ውስጥ ሆና እንደዚህ አይነት ነገር አፕን ሲያደርግባት ይሰማታል። እኔ ነው በእኔ እይታ ግን አዶናይን አታክ ለማድረግ እየሞከረ ለምን ሁሉም ቲክቶከሮች ኢትዮጵያ ላይ እሱ ያመጣቸው እየሰገዱ ስላል እሱን እንዲሰግድለት መልሼ እገባለሁ ሰምር እንዲሰግድለት ስለሚፈልጉ እሱ ደግሞ አይፈልግም። አዶናይ ደግሞ የራሱ እንትን ነው ያለው፣ ከሱ ጋር የሚያገናኘው ነገር የለም። ይሄ ተንኮል ቅናት ምንም የለበትም። የተለየ ሰው ነው። መጣ ስትመጣ በቃ ጊዜ ነው። ከአንተ የተሻለ ሰው ስትገኝ ከሱ ጋር ተቀራርበ ለመስራት መሞከር ነው እንጂ እሱን አታክ ለማድረግ በእንደዚህ አይነት ርቀት ወይም አንተ የተውካትን አንተ ጋር የተለያየችው ሴት ከሱ ጋር አብራ ስላለች ይሄን ያህል ርቀት ሄደህ ለማጥቃት መሞከር አካውንት እንዴት እንደሚዘጋ መናቃለን እናውራ ከተባለ በማን ቴሌግራም ግሩፕ እንደሚዘጋ እያንዳንዱ ሊጎራ የሸገሩ ሁሉንም ነገር ናት። ፕራይቬት ሩም ነበሩ። እኔ ፕራይቬት ሩም ቪዲዮ ተቀርጾ ተልኮልኝ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደው በዛ መሀል ላይ ማናት ይቻላል ካሜራ እንዳይቀረጽ ምናምን እያደረጉ አካባቢ ነበር። ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ ነበር እነሱ ናቸው። እንደውም ዛሬ ልንገራችሁ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ልንገራችሁ ነበር። ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበረ እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም። ሳልገባ ከምቀርብ ገባ ይሻላል። ጠዋት ላይ ተደውሎ እኔና ምሩን አውቃቸው አትተባል ሳልገባ ከምቀርብ ገባ ይሻላል። 3 ቀን ከማልገባ ነው የገቡት። ምንም አውቀው ነገር እና በድንጋጤ ነው ወጣ ነው ሁሉ ለመነጋገርም ለመገናኘትም እንትን አላለን እና የዛኔ ነው ይመጣላችሁ የሆነ ነገር አላልኳችሁ አናውራም እንጂ ካወራን ዘኪ ጋር ተከተሉኝ ከቻላችሁ ነው። ዘኪ ጋር ተከተላችሁ ነው ጀማዎች ሁላችሁ ግን ውስጤ ለራሴ በምን ምክንያት ተጣሉ ይሰል የሆነ ሰው ነገር በምን እንደተጣሉ ማለት ነው። ሶ አዶናይ የምታውቀው ነገር አለ ላስት ላይቭ ነች መሰለኝ ለእናንተ አይ ቲንክ ነገ ቅዳሜ እሁድ አይ ቲንክ ወይ እሁድ ወይ ሰኞ
ላይክ ከህዝቡ እኮ ወይኔ አዶናይ ከዛሬ በኋላ ዛሬ ሳይሆን አዶናይ ያውቃል። ከእሁድ መጨረሻ ቀን ነው የምገባው። ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል ይዟል። እሁድ መጨረሻ ቀን ላይቭ ላይ ስለዚህም አዶናይ የአዶናይ ነገር ሲያሳስባቸው አንተ የምታውቀው ነው ተተናገረ ሌላ አይደለም ወይ እነሱ ወሬ ለመፈትፈት ምናምን አይደለም። በሉ አዶናይም ይሄን ነገር ታውቃለህ። እንደሚደዋወሉ ይዛሃታል፣ ደርሰህባታል፣ ተጣልተሃታል፣ ደጋግመህ ብዙ ነገር ብለሃል። ሶ አንተም ተናገር ነው ያሉት። እናንተ ግን ቀይራችሁ ሌላ ነገር አደረጋችሁት፣ ወሬውን ማለት ነው። እሺ ዛሜ ምክንያቱም አሁን ማን ተሰዳቢ ሆነ? ጆን ዳንኤል ተሰዳቢ ሆነ? ጃኒ ተሰዳቢ ሆነች አይደለ? አዶናይ እንደማያውቁ ያውቃል፣ ይዟት ያውቃል፣ ሰምቶ ያውቃል፣ ተጣልቶ ያውቃል። ይሄንን ያልኳችሁ ነው ሀቁ ይሄ ነው። እኔ እዚህ ጋር በነገራችን ላይ ልንገራችሁ፣ ይሄ ሚዲያ ላይ አሁን የተረዳሁት ነገር ህዝቡ ራሱ ወሬ ይፈልጋል። አዶናይ ዝምታውን ሰብሮ ሰሞኑን ስለምታመላልሱት ወሬ ምላሹን ሰጥቷችኋል። ለእናንተ ነው አዳምጡት። አሽቂውላ ህይወት የሚያስጠላኝ ሰው ማለት ነው ሐሜተኛ የሆነ ሰው፣ ሐሜተኛ የራሱ ህይወት መኖር የማይችል ጥልቅ ታደርጋለሁ። አልወድም እኔ ከባሽ ሐሜተኛ። ቡና ቁጭ ብለሽ ታሚያለሽ። ተነስ ቡና እየጠጣ ታማለህ። ስፖርትን አትሰራም፣ ዝንጥ አትልም፣ ጤናህን አታስተካክልም። ለሰው የጎረቤት ጣልቃ ትገባላችሁ። የጎረቤት ወሬ ስለ ጎረቤት ማውራት እቺ እንደዛ አደረገች። ሐሜተኞች በቃ አድቡ። እሱ ራሱ አልወዳችሁም እያላችሁ ምንድን ነው እንደዚህ የሰው ህይወት ውስጥ ገብቶ መፈትፈት? ኪንታ ነው። ኧረ ስለ ብርሃን ተመከሩ።